ይህ አፕሊኬሽን ደግሞ የቤት አከራይና ሻጭን ከከስተመር ጋር የሚያገናኝ ኦፕን የሆነ ፖርታል ነው። እንግዲህ ይሄ ፖርታል ከሶስት ሶርስ ማለትም ይሄንን ፕሮፐርቲ ፖስት አድርግልን ብለው ከሚሰጡት ሌሎች ደግሞ ራሳቸውን ሲስተሙ ላይ ሬጂስተር አድርገው በኋላ እንደምናየው ሰብሚት የሚያደርጉ አሉ። ያ እንግዲህ የፕራይቬት ሊሆን ይችላል ወይም ደግሞ ኤጀንትስ ሊሆኑ ይችላሉ። ብሮከርስ በኮሚሽን የሚሰሩ ሰራተኞችም እዚሁ ላይ ሰብሚት ያደርጋሉ። ሲስተሙ ደግሞ ለእያንዳንዱ ንብረት ዩኒክ የሆነ ፕሮፐርቲ አይዲ ነምበር እና ኪውአር ኮድ ጀነሬት ያደርጋል። ይሄ ኪውአር ኮድ በኋላ ከሴልስ እና ከፕሮሞሽን ጋራ ማያያዝ ይቻላል። የሰርች ፊቸሩ ከምን እንደሚፈለግ ቤት ነው፣ አፓርተማ ነው፣ ኮንዶ ነው የሚለውን በዚህ ላይ ደግሞ በከተማ በክፍለ ከተማ ምን አይነት የኪራይና የሽያጭ ቤት እያጠበቡ ለማግኘት እንዲቻል ተደርጎ ነው የተሰራው። ይሄ ሪፋይንድ ሰርች ከሎኬሽን ባለፈ በቤት አይነት አንደር ኮንስትራክሽን የሆነ ቤት በጅምር ላይ ያለቀ አዲስ ግሬት ኮንዲሽን ወይም እድሳት የሚፈልግ የሚለውንም ሰዎች እንደ ፍላጎታቸው መርጠው ቅድም እንዳልኩት አጥብበው መውሰድ ይችላሉ። በቤድሩም ሳይዝ ይሄን ያህል ቤድሩም ያለው፣ ይሄን ያህል ባዝሩም ያለው፣ በቤቱ ስኩዌር ካሬ ወይም ስፋት፣ የፕራይስ ሬንጁንም በተመለከተ እንደዚሁ ከዚህን ያህል እስከዚህ ያህል ያለውን የበጀትንም ግምት እዚህ ውስጥ ለማጠቃለል ታስቦ ነው። ይሄ እንግዲህ ምንድነው ይሄ ሳይት እያደገ ሲሄድ በየቀኑ በጣም ብዙ ሰዎች ፖስት ስለሚያደርጉ የሚከራይ የሚሸጥ ቤት ስለሚለጠፍ ያ እንግዲህ ቁጥሩ በበዛ ቁጥር በቀላሉ አንድን ቤት ፈልጎ ለማግኘት የግድ እንዲህ አይነት ሪፋይንድ የሆነ ሰርች ያስፈልገዋል በማለት የተዘጋጀ ነው። ከዛ በኋላ እንግዲህ የሚቀጥለው ነገር ምንድነው? ኤንጌጅመንት ነው። እንዴት ነው ኤንጌጅ የሚያደርጉት? እንዴት ነው ሼር የሚያደርጉት ነው። ይሄ አፕሊኬሽን ሞባይል ፎን ፍሬንድሊ ነው፣ ታብሌት ፍሬንድሊ ነው። ስለዚህ በየትኛውም የሶሻል ሚዲያ ፕላትፎርም ሼር ማድረግ ይቻላል ማለት ነው። በቴሌግራም፣ በዋትስአፕ እና በመሳሰሉት ይህንን ፖስት ከሰዎች ጋር ሼር ማድረግ ይችላሉ። ጀነሬት የሚደረገው ኪውአር ኢዝሊ በስልክ ስካን ተደርጎ ሙሉ ኢንፎርሜሽን ያንን ብቻ ስካን አድርጎ ይዞ መሄድ ይቻላል። ይሄ እንግዲህ ኦፕን ፖርታል በመሆኑ የሚያየው ሰው ሁሉ መልእክት መላክ ይችላል። ያ መልእክት ስለ ኪራይ ይሆናል ወይም ስለ ሽያጭ ይሆናል። እንግዲህ ሰዎች ይህንን ፎርም ሞልቶ ሰብሚት በሚያደርጉበት ጊዜ ሲስተሙ አውቶማቲክሊ የኮንፈርሜሽን ነምበር ይፈጥራል። ያ ኮንፈርሜሽን ነምበር ከእንግዲህ በኋላ ለሚኖረው ኮንቨርሴሽን አዝ ሬፈረንስ ሆኖ ያገለግላል ማለት ነው እስከሚሸጥ ወይም ደግሞ ይሄ ጉዳይ በኪራይ እስከሚያልቅ ድረስ። እንግዲህ አንድ ፕሮፐርቲ ሰብሚት ለማድረግ አካውንት መፍጠር ያስፈልጋል። የአካውንት የተለመደውን ስልክ ቁጥር፣ ስም፣ አድራሻ ነው የሚጠይቀው ከፓስወርድ ጋራ። ሌላ ጊዜ መግቢያ ፓስወርዱና ስልክ ቁጥሩ ነው የሚጠቀሙት እና ከዛ በኋላ ምንድነው አንድ ፕሮፐርቲ ሰብሚት ሲደረግ ስለዛ ፕሮፐርቲ ምንነት የሚጠይቁ በጣም ቀላል የሆኑ ጥያቄዎች ናቸው። ቤቱ ምን ሁኔታ ላይ ነው ያለው? አዲስ ነው? ጥሩ ይዞታ ላይ ነው ያለው? ወይስ በጅምር ላይ ያለ ነው? እድሳት ይፈልጋል የሚለውን ያንን ፎርሙ በጣም ቀላል ፎርም ነው። ያንን እያነሱ መሙላት ነው። እንግዲህ እዚህ ላይ ያው ስለ ቤቱ ዲስክሪፕሽን ጥሩ ዲስክሪፕሽን ያስፈልገዋል። እንዲከራይ ወይም እንዲሸጥ ሲፈለግ ስለዛ ቤት ትክክለኛ የሆነ ሐሳብ እዚህ ላይ ይንጸባረቃል ማለት ነው። ሌላውም ዝርዝር ደግሞ ምንድነው አምኒቲስ አሉት ወይ ይሄ ቤት ጥበቃ አለው፣ ጌትድ ኮሚኒቲ ነው የመሳሰለውን ነገርም በተቻለ መጠን አንድ ፕሮፐርቲ ሊጠይቅ የሚችለውን ጥያቄ ሁሉ ድርድር አለው የለውም እስከሚለው ድረስ አጠቃሎ የያዘ ፎርም ነው። እንግዲህ ይሄ ፎርም አንድ ጊዜ ያው አግሪ የሚያደርገው ተርምስ ኤንድ ኮንዲሽንስ አሉ። የንብረቱ ባለቤት ነኝ ወይም ውክልና አለኝ፣ ኤጀንሲው የሚጠይቀኝን ኮሚሽን እከፍላለሁኝ ብሎ ከተስማማ በኋላ ሰብሚት ያደርገዋል። ይሄ እንግዲህ ሰብሚት ከተደረገ በኋላ ምንድነው የሚቆየው? አንደር ሪቪው ነው የሚለው። ኢሚዲየትሊ ወደ ኮሌክሽን ሰፊው ህዝብ በሚያየው ቦታ ላይ አይሄድም። እንግዲህ አሁን አንደር ሪቪው ላይ ነው። ይህንን አፕሩቭ የሚያደርገው ደግሞ ውስጥ ያሉ ኤጀንቶች ናቸው። ኤጀንቶቹ ያንን ፕሮፐርቲ ያዩታል፣ ፖስቲንጉን ያነባሉ። አታችድ የሆነውን ሚዲያ ቪዲዮንና ፎቶዎችን ካዩ በኋላ አይዘር ሪጀክት ያደርጋሉ ወይም ደግሞ ይሄ ፕሮፐርቲ አፕሩቭድ ሆኖ ሰፊው ህዝብ በሚያየው ፖርታል ላይ
ፖስት ይደረጋል ማለት ነው። እንግዲህ ይሄ ፕሮፐርቲ የኪራይም ሆነ የሽያጭ ፖርታሉ ላይ ፖስት ከተደረገለት በኋላ ያ ሰብሚት ያደረገው ቬንደር ወይም ፕራይቬት ግለሰብ የፕሮፐርቲው ስታተስ ከፔንዲንግ ከሪቪው ጥበቃ ወደ ፖስት ተለጥፏል የሚለውን ተቀይሮ መመልከት ይቻላል። እና ያንን ላይፍ ሳይክል ለመከተል አሁን አሲዩሚንግ ተከራይ አግኝተን ብናከራየው ያ ፕሮፐርቲ ሲመጣ መጀመሪያ ላይ ያለውን ኢንፎርሜሽን ይዞ ነው የሚመጣው። መጨረሻ ላይ እንግዲህ ኔጎሺየትድ በሆነው ፕራይስ ያ ነገር ኔጎሺየብል ከሆነና የመጨረሻው ፕራይስ ከታወቀ በኋላ ሲስተሙ የሽያጭ ፎርም አውቶማቲክሊ ጀነሬት ያደርጋል። ከዛ በኋላ የኮሚሽን አግሪመንቱ በምንድነው በስንት ፐርሰንት ነው ይሄ ኮሚሽን የሚያልቀው? ሁሉም ነገር ኦፕን ነው። በኋላ እንደየዲለርሺፑ እንደየኤጀንሲው ሰዎች እንዲያስተካክሉት ተብሎ ነው። የቫቱም እንደዛው አፕሊካብል ነው እዚህ ላይ ቫት የሚባለው ወይስ አፕሊካብል አይደለም፣ ከሆነ ስንት ፐርሰንት ነው? ያ ነገር ካለቀ በኋላ እንግዲህ ሲስተሙ የተለያዩ ዶክመንቶችን ይፈጥራል። እነኚህም ምንድናቸው? የስምምነት ውል በምን ሁኔታ ነው ይሄ ነገር የተስማሙት የሚለውን ዲጂታል ሲግኔቸር ከዲጂታል ስክሪፕቶ ካለ በፓድ ላይ መፈረም ይቻላል። ያ አግሪመንት ከዛ በኋላ ከተፈራረሙ ወይም ደግሞ ስካን አድርገው ፊርማ መጨመር ይችላሉ። ከዛ በኋላ ምንድነው የሚሆነው? ይሄን የተከራየውን ቤት ይሄ ኤጀንሲ ቀጥሎ ፕሮአክቲቭ የሆነ ሜንቴናንስ ወይም ሬንታሉን ማኔጅ ያደርጋሉ የሚለው ጥያቄ ነው። ከሆነ ኤጀንሲው እንግዲህ ቀጥሎ የሚመጣውን የሊዝ ማራዘም ወይም ደግሞ ሌላም የሜንቴናንስ ጥያቄ ቢመጣ ያንን ፕሮአክቲቭሊ እየተከታተለ ይሰራል ማለት ነው። ካልሆነ ይሄ እንግዲህ የአንድ የፕሮፐርቲ ሬንታል ላይፍ ሳይክል እዚህ ጋር ያበቃል ማለት ነው። ሲስተሙም እንግዲህ መጨረሻ ላይ ይሄ ፕሮፐርቲ ሬንትድ ሆኖ ተከራይቶ ከወጣ በኋላ አውቶማቲክሊ ከኮሌክሽን ላይ ያወጣዋል። ምክንያቱም ሌላ ሰው አይቶ እንደገና ልከራየው እንዳይል። ሌላው ደግሞ ምንድነው ለኤጀንቱ ወይም ደግሞ ለዛ ለፕራይቬት ፐርሰን ይሄንን ላስገባው ሰውዬም ስታተሱን ያንን ፓርቲኩላር ፕሮፐርቲ በተመለከተ ሬንትድ ነው የሚል ስታተስ ፖስት ያደርጋል። የመልእክት ልውውጥን በተመለከተ ሲስተሙ ከተመዘገቡት ደንበኞች ጋር ኤጀንሲው ቱዌይ ሁለት አይነት ግንኙነት አለው፣ መመላለስ ይችላሉ ማለት ነው። ግን ሌላው አይቶ ስለዛ ፕሮፐርቲ ጥያቄ ለላከ ሰው እሱን ምንድነው የሚያደርጉት? በስልክ ያገኙታል። ምክንያቱም ፎርሙ ስልክ ስለሚቀበል። ከዛ በኋላ ግን አፕዴት ማድረግ ነው። አሁን ኔጎሺየት እያደረግኩ ነው፣ አሁን እዚህ ደረጃ ላይ ደርሻለሁ የሚለው የስታተስ አፕዴት ሌላውም ሰው ያየዋል። ማን በምን ሰዓት ይሄንን አፕዴት እንደጨመረ ስለሚያዩ ከቆመበት ተነስቶ አንደኛው ሊጨርሰው ይችላል። ይህ አይነቱ አሰራር ይህ አይነቱ አፕዴት በኋላም አዘ ፐርፎርማንስ ሜትሪክስ ጥቅም ላይ ሊውልም ይችላል። አጠቃላይ የቤት ኢንቬንቶሪ ከሶስት ምንጭ የሚመጣ ነው። አንደኛው ራሱ ዲለርሺፑ እየገዛ የሚሸጥ የሚያከራየው ቤት ነው። ሁለተኛው ደግሞ ቬንደርስ ሰዎች ከውጪ ፎርም ሞልተው ሰብሚት የሚያደርጉት ፕሮፐርቲ ነው። በነገራችን ላይ ይሄ ቀዩ ሮ ቴብል ላይ የሚታየው ሮ ፎር ሳም ሪዝን ሂድን የሆኑ ፕሮፐርቲዎች ናቸው። ለሜንቴናንስ ሊሆን ይችላል፣ ለሆነ ጉዳይ ብቻ ከፐብሊክ እይታ ለመሰወር ከኤዲት ፈንክሽን ጋራ አንድ ላይ የተያያዘ ፊቸር ነው። ሶስተኛው የክላየንት ሰብሚሽን ነው። ይሄ በስልክ ወይም በቴሌግራም ኤጀንሲው ተነጋግሮ እሱ ራሱ ፎርሙን የሚሞላላቸውና ከዛ በኋላ ባላቸው ስምምነት መሰረት ያ ፕሮፐርቲ ፖስት የሚያደርግላቸው ናቸው። የክላየንት ፎርም እንደ ሌሎቹ ፎርም ተመሳሳይ ጥያቄ የያዘ ነው። ኤክሴፕት ይሄ በዲለርሺፕ ወይም በኤጀንሲው የሚሞላላቸው ነው። ኦን ቢሃፍ ኦፍ ዘ ክላየንት ማለት ነው። ያ እንግዲህ ፎርም ሁሉንም ነገር እንግዲህ ፎቶውንም ቪዲዮውንም ሁሉንም አጠቃለው ከጨረሰ በኋላ አፖን ሰብሚሽን ዋን ሞር ታይም ወደ አፕሩቫል ይሄዳል። ምክንያቱም ያላለቀ ነገር ካለ የሆነ ባፈር የፔንዲንግ አፕሩቫል ፕሮሰስ ይጨመርበታል ማለት ነው።
ይሄ እንግዲህ በክላይንት ስም የተሞላው ፋይል ሪቪው ተደርጎ ከዛ በኋላ ያለው ነገር ትክክል መሆኑ ኦል አውትስታንዲንግ ጉዳዮች መፈጸማቸው ከተረጋገጠ በኋላ እንደ ሁኔታው ሪጀክትም ሊደረግ ይችላል ወይም ደግሞ አፕሩቭ ይደረጋል። አፖን አፕሩቫል ይሄ ሲስተሙ አውቶማቲክሊ የሚሰጠው የፕሮፐርቲ አይዲ ቁጥር አለ ከኪውአር ኮድ ጋር እና ከሌሎች ተዛማጅ ጉዳዮች ጋር አንድ ላይ ቀላቅሎ ለፐብሊኩ ፖስት ያደርገዋል ማለት ነው። ይሄ አፕሊኬሽን እንግዲህ በርካታ ቱልስ አሉት። አንደኛው አንዱን ፕሮፐርቲ መርጠን ዲስካውንት ወይም ደግሞ ፊቸርድ ለማድረግ የምንጠቀምበት ቱል ነው። ከኪራይ ወይም ደግሞ ከሽያጭ አንዱን መርጠን የተለየ ፍላግ እንዲኖረው ማድረግ የምንችልበት ቱል ነው። ሁለተኛው ቱል ደግሞ ምንድነው? የቡሌቲን ቦርድ የማስታወቂያ ቦርዱን ማኔጅ ማድረግ ነው። ያ እንግዲህ መሰጁን እንደ ሁኔታው እንኳን አደረሳችሁ ወሬቨር የሚል መሰጅ እዛ ላይ መለጠፍ እንችላለን። ሌላኛው ደግሞ ኤጀንሲው ራሱን ችሎ የሰዎችን ቤት እየተቀበለ እያደሰ የሚሸጥና የሚያከራይ ኤጀንሲ ከሆነ የሜንቴናንስ ኢንተርፌስ አለው። ያ ሜንቴናንስ ኢንተርፌስ አንድ ፕሮፐርቲ በሚታደስበት ጊዜ ያንን ፕሮፐርቲ ለሽያጭ ወይም ለኪራይ በሚቀርብበት ጊዜ እነኛን የሜንቴናንስ ወጪዎች ሁሉ አጠቃለው እንዲመጣ ማድረግ ተችሏል። ሌላው ደግሞ የፋይናንስ ቱልስ ናቸው። ይሄ ምንድነው? ከዕለት ተዕለት የኮሚሽን ሽያጭ ትርፍ ገቢ ጋር በተያያዘ በርካታ ሪፖርቶችን ጀነሬት እንዲያደርግ ቫት ኮሌክሽን፣ የካሽ ፍሎውን ጤንነት እና ወዴት ነው ቢዝነሱ የሚያመራው የሚለውንም በገባለት ዳታ መሰረት ያንን ኢንዲኬቲቭ የሆኑ ሪፖርቶችን ጀነሬት ያደርጋል። እንግዲህ በአጠቃላይ አንድን ለሽያጭ ወይም ለኪራይ የቀረበን ቤት ከከስተመር ጋር እንዲገናኝ ማድረግና ከዛ በኋላም የሚኖረውን የሽያጭ የኪራይ ግብይት ለላፕቶፕ እና ዴስክቶፕ ኮምፒውተሮች ብቻ ሳይሆን ለስማርት ስልኮች እና ለታብሌትስ ኦፕቲማይዝድ በማድረግ እንግዲህ ይህንን ዩዘር ፍሬንድሊ የሆነ አፕሊኬሽን ለማቅረብ ተችሏል። በተረፈ እንግዲህ በጣም እናመሰግናለን።